ናችሁ? መቼም ሁልጊዜም ችግር ሲገጥመን የምንፈትሸው ሰነዳችን የታወቀ ነው። አዎ የታወቀ ነው። መቼም እናታችን ጉዳዩን አንቺም ታውቂዋለሽ። እናስታውሳት። እኛ የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች በነጻ ፍላጎታችን በየበላይነትና በራሳችን ፈቃድ ላይ የተመሰረተ አንድ የፖለቲካና የኢኮኖሚ ማህበረሰብ ለመገንባት ቆርጠን በመነሳት ሰባፊ ሰለሞን ኢትዮጵያ ሀገራችን አብረን የኖርንባት የምንኖርባት ሀገር በመሆኗ ያፈራነው የጋራ ጥቅምና አመለካከት አለ ብለን ስለምናመን ነን ኢትዮጵያ አገቴ አገርነው። መጪው የጋራ ድላችን መመስረት ያለበት ከታሪክ የወረስነው የተዛባ ግንኙነት በማረምና የጋራ ጥቅማችን በማሳደግ ላይ መሆኑን በመቀበል እኛ የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ለመብታችንና ለእምነታችን ማሰሪያ ይሆን ዘንድ ባዘጋጀነው ቃል ኪዳን መሰረት ወስነናል። እኔም ብያለሁ፣ አንዳችን በሌላችን ውስጥ ሕያው የሆንን ከጫፍ ጫፍ በአንድነት በህብር የምንዘምር በሕገ መንግስታችን ቃል ኪዳን የተገነባን እንደ ምሰሶ የጠነከርን ነን። ዛሬም የተመረቁት ልጆች አንዳቸው በሌላቸው ውስጥ ሕያው ሆነው የወደፊት ራዕያችንን እውን የሚያደርጉ ናቸው። ሀገር ማለት እነሱ ናቸው።